ሰላም እንዴት ናችሁ? ዛሬ ደግሞ በተለምዶ ወደ ፖፖላሬ ወደሚባለው ሰፈር እንሂድ። ስለ ፖፖላሬ ሰፈር እንጫወት እስቲ። ፖፖላሬ የሚባለው ሰፈር ከሜክሲኮ አደባባይ በዛ በኩል ድሮ ሜክሲኮ ቡና ቤት በነበረበት ጋር በአጋዚያን ሆቴል፣ በአጋዚያን ትምህርት ቤት፣ በውጭ ንግድና በሀገር ውስጥ ንግድ ሚኒስቴር የቀድሞ ቢሮ ቁልቁለት ወደ ታች ወደ አምቧ ወደ ኦክሲጅን ፋብሪካ በሚወስደው መንገድ ላይ ከርቸሌ ወይ ድሮ ከርቸሌ ወይም ደግሞ አሁን አዲሱ የኦዩ ህንጻ ካለበት ጋር ድረስ ከሄድን በኋላ በጠማማ ፎቅ በሚባለው ዞረን እዛች አካባቢ ያለችውን ካምቦ አስመራን ይዘን ታከን ከእንደገና አድዋ ግሮሰሪን ይዘን ወደ ታች የበፊቱ ገነት ሆቴል የደህንነት ቢሮ የነበረው ከገነት ሆቴል ፊት ለፊት የነበረው የድሮ የደህንነት ዋና መስሪያ ቤት ታከን ወደ ላይ ስንወጣ ጣና ጋራጅን ለጋሃር ሚኒን ይዘን የድሮ ሸዋ ዳቦና እዛ አካባቢ ያሉ መንደሮችን በማካተት ዞረን ደግሞ በዛ በኩል ከላይኛው ሜክሲኮ ዛምቦስ ቡና ቤትን ቡናና ሻይ ፊት ለፊት ታከን ጀርመን ግቢ የሚባለውን የምድር ባቡር የድሮ የምድር ባቡር ስራ አስኪያጆች መኖሪያ ሰፈር ይዘን ቀበሌ 10ን ቀበሌ 04ን በሙሉ ቀበሌ 10ን በከፊል ይዘን እሳት አደጋ ሰፈርን ካምቦ ኖቮ ትልቁና ትንሹን ይዘን ትንሹ ሽመልስን አሁን ላንድ ማርክ የተባለው ሆስፒታል የተሰራበት ቦታና የፌዴራል ፖሊስ ምርመራ ማስተባበሪያ የሆነው ቦታ የድሮ የኮንስትራክሽን ሚኒስቴር ወይም ደግሞ የፌዴራል ጉዳዮች ሚኒስቴር የነበረው በዛች ይዘን ወዲ ሸቃ ቡና ቤትና የጋሽ ተክሉ ቡና ቤትን ታከን ያን ሰፈር ይዘን ስንሄድ የሚጠራበት ስም ፖፖላሬ ይባላል። ንጋቱ ቡና ቤትን ቀደም ጣና ጋራጅ ብያቸዋለሁ እና እነዚህን አካባቢዎች ያካተተ አንድ ላይ ጠቅለል አድርገን ስንጠራው ካምቦ ኖቮን፣ ካምቦ አስመራን እና እሳት አደጋ ሰፈርን እነዛን ሁሉ ያካተተ ሰፈር ፖፖላሬ በመባል ይጠራል። ከፖፖላሬ አካባቢ ታዋቂ ሰዎችን ሳነሳ በተለይ እሳት አደጋ የሚባለው አካባቢ ስሙ ከምን እንደተነሳ በደንብ ባላውቅም ብዙ ጊዜ ግጭት አይጠፋውም ነበር ይባላል። የእርስ በርስ ግጭት፣ የጎረቤት ግጭት፣ ጸብ ስለማይጠፋው እሳት አደጋ የሚል ስም ተሰጥቶታል ነው የሚባለው። እርግጠኛ በሆንም ባልሆንም ነገር ግን እዛ አካባቢ እዛ ዘመን ታዋቂ የነበሩት በተለይ በርሄና ምሪንዳ የሚባሉ ሁለት ወንድማማቾች ነበሩ። ዋጋዬና ምሳዬ የሚባሉ ወንድማማቾች ነበሩ። ካሳዬና ሞገሴ የሚባሉ ወንድማማቾች ነበሩ። እዛ ሰፈር ውስጥ በጣም ታዋቂ ልጆች ነበሩ እነዚህ። በዛ በኩል ስናልፍ ደግሞ በ04 በኩል ስንሄድ የዛን ጊዜ በ04 ቀበሌ በረኛ የነበረው ጓደኛ የፍቃዱ ተክሉን ጨምሮ ሴፉን እነ ዮሴፍ አራያ፣ መስፍን በየነ፣ መንጌ እነዚህ የሚባሉ ልጆች የዛን ጊዜ ታዋቂ የነበሩ ነበሩ። በዚህ ጋር ወደ ካምቦ ኖቮ ጋራጅ ትንሹ በር ላይ እጅኩ የሚባል በባህር ኃይል ቦክሰኛ ነበር። እዛ በር ላይ ሳኮ ሲደበድብ እናየው ነበር። እንደ አጋጣሚ በልጅነቴ ትንሹ ካምቦ ኖቮም ትልቁም ካምቦ ኖቮም ጋራጅ ሰርቻለሁ። ትልቁ ካምቦ ኖቮ ውስጥ ጋሽ ኃይለ ሚካኤል የሚባል በጣም መልካም ሰው ነበረ። የመጣው አመጣጡ ከኤርትራ ነው። ግን እኛ እዛ አካባቢ ያለን ወጣቶች በብዛት እሱ ጋር በመስራት ሙያ እንማር ነበር። ትግርኛም ያስተማረን እሱ ነው። ምንም ትግርኛ የማንችል ከተለያየ ብሔር የመጣን ሰዎች ትግርኛ አስተምሮን ትግርኛ ያስቻለን እሱ ነው። በየሳምንቱ ቅዳሜ የቱታ ማጠቢያ ሲሰጠን በትግርኛ እየፈተነ ይጨምርልን ነበር። ኤሌክትሪሻን ነበረ፣ የከባድ መኪና ከእንደገና ባትሪ የሚሰራ ነበረ። ያ በጣም ታዋቂ የሆነ ጋራጅ ነው። ከሱ አጠገብ ደግሞ ድሮ ማሞ ጋራጅ የሚባለው የጋሽ ማሞ ጋራጅ በኋላ ደግሞ ኩራ ያዘው የክትከታ የትናንሽ መኪኖች ሞዲፋይ የሚደረጉበት ኩራ በአልሳሳት የቄራ ልጅ ነው። ከሱ ጋር የማን የሚባል የቄራ ጉልቤ ልጅ አብሮ ይሰራ ነበረ። ወንድሙ ነው የሚባለው የነበረው እና እዛ ካምቦ ኖቮ ውስጥ ብዙ ነገር ነበር። ማደያ አለ፣ የተለያዩ ብዙ ጋራዦች አሉ፣ ምግብ ቤቶች አሉ፣ ቡና ቤት አለ ውስጥ ብቻ ካምቦ ኖቮ ውስጥ። እና ካምቦ ኖቮ ማለት ትርጉሙ አዲስ ካምፕ እንደማለት ነው። ኖቮ ማለት አዲስ ማለት ነው። ካምቦ ካምፕ ነው። ካምቦ አስመራ ደግሞ ካምፕ የአስመራ ካምፕ ማለት ነው። ስለዚህ ይሄ ምንድነው
እዛ አካባቢ በደንብ ጣሊያኖች እንደሰፈሩ ነው የሚያሳየው። ፖፖላሬ ሲልኮ ፖፑሎ ማለት ህዝብ ማለት ነው። በአጠቃላይ ፖፑላር የሆነ ሰፈር እንደማለት ነው። በጣም ታዋቂ ሰፈር ነው ለማለት የወጣለት ስም ነው። እዛ አካባቢ ወረድ ስንል ካዛሊ ዳቦ ቤት፣ ካዛሊ የጣሊያንኛ ነው እሱም። እዛ በብዙ የጣሊያን ስም ነው የምናየው። እነዛ ሁለቱ ካምፖ አስመራና ካምፖ ኖቮ ስናያቸው ቀድሞ ካምፖ አስመራ ነበር ማለት ነው። ከዛ በኋላ ካምፖ ኖቮ ሲከፈት፣ ምክንያቱም ኖቮ አዲስ የሚባለው በኋላ የሚከፈተው ነው። እዚህ ካምፖ ኖቮ ትልቁና ትንሹ በኋላ ነው የተከፈቱት ማለት ነው። ባትላሜራ፣ ባሊስትራ ቤት፣ ቶኒቶሬ ቤቶች ነበሩ። በጣም የተለያየ ነገር የሚሰራበት ጋራጅ ነው በሁለቱም በኩል የነበረው። ሁለቱም ጋራጅ ውስጥ ደግሞ ማረሳቸው ትልቁ ጋራጅ ጋሽ ግዴ የሚባል ሰው የነበረ ጠቅላላ ሴኩሪቲ የሚያድሩ መኪናዎች የሚቆጣጠረው፣ የትንሹ ደግሞ ፍሳ ወርቁ ነበረ። ሁለቱም የአካባቢው ፈርጥ በቃ ፌመስ የነበሩ በጊዜው የሚታዩ ናቸው። የዛ ሰፈር ልጆች ከሌላ ሰፈር ለየት የሚያደርጋቸው ትኩረታቸው ገንዘብ ላይ ነው። ገንዘቡ ማለት ሌጋልም ኢሌጋልም ይሁን ገንዘብ ማግኘት ይፈልጋሉ እና በብዛት የከባድ መኪና አታኮ የሚባል ነገር ይሰረቅ ነበር። ከጋራጅ ውስጥም ከውጭ ታች የሚል አንድ የንፋስ መስጫው የከባድ መኪና ሪሞርኬውና ዋናው የሚገናኙበት በንፋስ የሚገናኙበት ፍሬን ለመያዝ የሚጠቀሙበትን እሱን አታኮ በቃ አታኮ በመጥፋት እዛ ሰፈር አንደኛ ነው። ሌላ ደግሞ ነዳጅ ይቀሸብ ነበር። ቦቴዎች ሲቆሙ ከዛ ነዳጅ የሆነ ነገር የዛ ሰፈር ልጆች እየወሰዱ ያው ይሸጡ ነበር። ማታ ላይ ናዚፍ ፔንሲዮን ማንም አያጣቸው። ናዚፍ ፔንሲዮን ሲጨፍሩ ነው የሚያድሩት፣ ገንዘብ ያገኛሉ። እና በዛን ጊዜ የገነኑ ነበሩ። በተለይ ምሪንዳ፣ በሬሄ፣ ካሳዬ በጣም የሚገርሙ ነበሩ። ዋጋዬ ብዙ ጊዜ ረዳትነት ነበር የሚሰራው። ግን በቃ ያው መኪናዋ ስትመጣ ስትቆም ምሳዬ ደግሞ ትንሽ ነበር የዛን ጊዜ። በቃ ሰፈሯን የተቆጣጠሯት ያን ሰፈር በደንብ ነው የማውቀው። ከጋራጅ ከመስራቴም የመጀመሪያ ገል ፍሬንዴ እዛ ሰፈር ነበረች። ስለዚህ እዛ ሰፈር አንዣብብ ነበር በጣም። ጓደኛዬ ታምሩ ስለሺም እዛ ሰፈር ነው፣ ፍቃዱ ተክሉ እዛ ሰፈር ነው እና አሁን ግርማቸው ስለሺ የታምሩ ወንድም የዛ ሰፈር ፈርጦች ናቸው። ሳቢሳ የሚባል በጣም አራዳ ልጅ ነበር፣ ደስ የሚል ልጅ፣ ለስላሴ ልጅ እና አየር ባየር ነገር ነበር የሚሰራው። አሪፍ ልጅ ነበር። በዛ በኩል ላቀው ነጌታ የሱ ወንድሞች ላቀው አድማሱ፣ በአጋጣሚ ጓደኛ የምትስኑት አድማሱ ላቀው ወንድሜ ነው ብሎኛል። አላቅም ነበር እኔ ጋሽ አድማሱንም አውቃለሁ። ግን ጋሽ ሚካኤሌ ከቀበሌ 12 ወደዛ ሰፈር የመጡት ግርማይ እንዳለ የሱ ልጅ መኮንን ቀበሌ 12 ነበሩ፣ በፊት ጎረቤታችን ነበሩ። አሁን እዛ ሰፈር የገቡት እና ሰፈሩ በደንብ በቃ ቢዝነስ የነበረው ወደ ሸቃ ከረሞላ ቤት፣ ንጋቱ ቡና ቤት እና ወደ ጠማማ ፎቅ ደግሞ ወረድ ስንል ፍሊክስ ሱፐር ማርኬት ነበር። እዛ ጋር የቻቺ ቤት የሚባለው እዛ ጋር ነው፣ ከሱ ፊት ለፊት ነው። እና ፖፖላር የሚባለው ሰፈር በብዛት የጣሊያን አሻራ ያለበት ነው። ስፔር ፓርቶች፣ ጋራጆች ከጣና ጋራጅ ጀምራችሁ እንግዲህ እኛ ሀገር ውስጥ ማንኛውም ዕቃ ሲጠፋ የመኪና ሞዲፋይ የሚደረገው ጣና ጋራጅ ነበር። ጣና ኢንጂነሪንግ እንደሚባለው ትልቅ ስራ የሚሰራበት ቦታ ነበረ። ጣና ጋራጅ የሚሰራ ሰው አየር መንገድ እንደሚሰራ ሰው ነው የሚቆጠረው እዛ አካባቢ። እና እዛ ሰው መካኒኮች፣ ኤሌክትሪሻኖች፣ የእጅ ባለሙያ፣ ባትላሜራ የሚሰሩ ቺፍ ባትላሜራዎች፣ ቀለም ቀቢዎች፣ በብዙ ባለሙያ የሚባል አጭቆ የያዘ ሰፈር ነው። ጆተኒና ካራምቦላም ከፈለክ ያው ጋሽ ተክሉ ቤት ጆተኒም ነበር። በጣም አዲስ ጆተኒ ነው የሚኖረው። እዛ መሸልቀቅ አይቻልም ነበር። ሌላ ቦታ በቦንዳ እንሸለቅቃለን፣ እዛ ግን አይቻልም ነበር። እና ካምፖ ኖቮም አሪፍ ሰፈር ነው። እኔ ካምፖ ኖቮ ትዝታም አለኝ። በዚህ በኩል ማዋይሽ ምግብ ቤት ቀበሌ 10 እዛ ጋር የሆኑ ብዙ አየለ ግድግዳው የቀበሌ አብዮት ጥበቃ ሊቀመንበር የቀበሌ 10 ብርሃኑ የሚባል ብርሃኑ ቦጋለ ምጣድ ቤት የነበረው የቀበሌ 04 አብዮት ጥበቃ ሊቀመንበር ሰፈሩ አፍሪካ ቤዛ ኮሌጅን፣ ጋሽ ጀማልን፣ ጋሽ ሰማንን እዛ ሰፈር ያሉት ህንጻዎች የዛን ጊዜ በአነስተኛ ስራ በራሳቸውን የሚያስተዳድሩ የነበሩ ትንንሽ ስፔር ፓርት የነበራቸው ጥብስ ቤት የነበራቸው ናቸው። አሁን የኮሌጅ ባለቤት የሆኑ 3-4 ፎቆች ያሏቸው እና ሰፈሩም ሰው የሚባረክበት ሰፈር ነው። እና ካምፖ ኖቮን ስናስብ፣ ካምፖ አስመራን ስናስብ፣ እሳት አደጋን ስናስብ፣ አጋዚያን ትምህርት ቤትን ስናስብ፣ ሜክሲኮን ስናስብ፣ ዛምቦስ ቡና ቤት ስናስብ፣ ያኔ ዛምቦስ ቡና ቤት ውስጥ ባንድ ነበረ። የዛን ጊዜ ከሚዘፍኑት ውስጥ አንዱ አሁን ፖለቲከኛ የሆነው ሰሎሞን ተካልኝ ነበር። ሰሎሞን ተካልኝ ፋጡማ ብሎ ሲዘፍን እስከ ጨርቆስ 32 ቀበሌ ድረስ መተኛት አይቻልም ነበር። በጣም ይጮሃል። አይደለም ቅልብ ያሉት ቀበሌዎች ሌሎችም ይሰማቸው ነበር። ሰሎሞን ደነቀ መሐረቤን ያያችሁ የሚለው እሱም እዛ ነበር የሚዘፍነው። በጣም ብዙ ዘፋኞች እዛ ይዘፍኑ ነበር። ዛምቦስ ባሊስትራ ፋብሪካ ነበር የሚሰራው ወንድሞቹ ጋሽ ባሃይሉ ሌሎች እና ደስ የሚል ሰፈር ነው። ካምፖ ኖቮን ስናነሳ ስለ ለጋር ሰፈር ሳወራ እንዴት ብትረሳ ድንጋይ ጣቢያና ሸዋ ተራን
ናዚት ፔኒንሱልን፣ ቴሌባርን፣ በድሉ ህንፃን፣ ብሔራዊ ቲያትርን እንዴት ትረሳለህ ብሎ ብዙ ሰው ወቀሱኝ። ስታዲየሙን እንዴት ትረሳለህ? አረሳው ግን በዛች አጭር እንትን መጨረስ ስለማልችል ነው። ድንጋይ ጣቢያ የሚባለው ሰፈር ከለጋር ባቡር ጣቢያ አጠገብ ያለው ነዋሪዎች የሚኖሩበት ሰፈር ከምድር ባቡር ክለብ ቢንጎ መጫወቻው በስተጀርባ ያለ ሰፈር ነው። እዛ ሰፈር ውስጥ ብዙ ድንቅ ሰዎች ወጥተዋል። በእግር ኳስ ደረጃ ሰሎሞን ጋሜ ድሮ የብሔራዊ ቡድን እግር ኳስ ተጫዋች የነበረው የምድር ባቡር ተጫዋች ነበረ። በሙዚቀኛም እነ ፀሐይ እንዳለ የዛ ሰፈር ልጆች ናቸው። በባለ ሀብትም እነ ወሰን የዛ ሰፈር ልጆች ናቸው። በሃንድ ቦል ካልን ግን የናሽናል ቲሙ ሙሉ ተጫዋች ከዛ ሰፈር ነበር የሚወጣው። አብዛኞቻችሁ ልጅ ከሆናችሁ ላታስታውሱ ትችላላችሁ እንጂ ኩኩሻ የሚባል በጣም የታወቀ ተጫዋች ነበር ሃንድ ቦል። አለማየሁ ወልደ የሚባለው የናሽናል ቲሙ በረኛም እዛ ነበረ። እነ ጋሽ ክብረአብ፣ ጌታቸው አነስ። ጌታቸው ማን ይረሳል? ድሮ በ1974 ዓመተ ምህረት የንጉሱን ባቡር ያራቆተው እኮ ነው ጌታቸው ማለት። ማታ ማታ ገብቶ ያድርበታል። ጧት የወርቅ ማንኪያዎች፣ ሹካዎች ምናምን ይዞ እየወጣ በደርግ ጊዜ በፖሊስና እርምጃው ጋዜጣ ላይ ወጥቶ ነበር። የሱን ጉዳይ የመረመረው መርማሪ አለቃዬ ዘለቀ አለሙ ነበር። የመርካቶ ልጅ ነው። የደርግ ፖሊስ ከኃይለ ሥላሴ ድረስ ፖሊስ የሰራ ነው። ረጅም ዓመት በምርመራ የሰራ በኋላ የኛ አለቃ የነበረ ነው። ዘለቀ አለሙ ሲያጫውተኝ በሳቅ ነው ፍንድት ያልኩት። ያቺ እያለ ነው የሚያወራት ጩጬ ስለሆነች ገብቶ ማታ ማታ ያድራል። ደግሞ ቤት አጥቶ አይደለም። ቤተሰቦቹ የተረፋቸው ደህና የሚባሉ ናቸው። የነ ጋሽ ክብረአብ ወንድም ነው። የነ ተክሌ የነሱ ወንድም ነው። ስለዚህ በቃ ወጣ። ባቡር ውስጥ መኖር ነው ያማረው። የንጉሱ ባቡር ላይ በተለይ ንጉሱ የሚቀመጡበት ቦታ ላይ ነበር ሄዶ የሚያድረው። ከዛ ውስጥ ያሉት የወርቅ ማንኪያዎች፣ ሹካዎች፣ ሲኒዎች፣ ኩባያዎች፣ ውድ የተባሉ ነገሮች፣ ቅርስ የሚጎበኙ ነገሮች ሁሉ አራቆተ። ካራቆተም በኋላ በስንት በመከራ ነው እሱ መሆኑ ታውቆ የተያዘው። ያው መጀመሪያ የምድር ባቡር ፖሊሶች ናቸው የያዙት። ከዛ በኋላ ለመደበኛ ፖሊስ አስረከቡት። ያኔ የሶስተኛ ፖሊስ ጣቢያ መርማሪ የነበረው ዘለቀ አለሙ በደንብ አጫውቶኛል ስለ ጌች። ጌች ባለብዙ ጥበብ ነው። እንደ ድሮ አይደለም፣ አሁን ጭምት ሆኗል። ግን ጌች ከፈለገ የሰፈሩ ልጅ ብዙ ልጆች እንዲያልፍላቸው አድርገዋል። ከሀገር እንዲወጡ አድርገዋል። አግዟቸዋል። ጥበበኛ ነው። የሚያስፈልግህን ነገር ያደርግልሃል። ስለዚህ ጌችን ስናነሳ ዝም ብሎ አንድ ራሱን የቻለ ታሪክ ነው። ወደዛ ወደ አሸዋ ተራ ስትሄዱ እነ ኃይሉ ይርኮ፣ ወሰን ይርኮ የሚባሉ ጉልቤዎች ነበሩ። በጋባዥነቱ የሚታወቀው ደግሞ አሁን ወዳጃችን የሆነው ስሙን ባልጠራው ይሻላል፣ አንድ ከተማ ነው የምንኖረው። ከዛ በተረፈ የአሸዋ ተራ ልጆች አሸዋ ከመኪና ላይ ሆኖ ይቀበላሉ። በሱ ላይ ፈርቀ በመያዝ ገንዘብ ያገኙ ነበር። በጣም ይዝናኑ ነበር። ወደ ሌብነት ወደ ምናምን አይሄዱም። እነሱ ገንዘብ በጣም ይመነዝሩ ነበር። ድሮስ ባቡር ለመያዝ ወረፋ ለመጠበቅ በጠዋት 10 ሰዓት ተነስታችሁ ታውቃላችሁ? ለኮንትሮባንድ ነጋዴዎች ትኬት ስለማይገኝ ወረፋ ይዘ እዛው አድረ ወረፋ በመያዝ ወረፋ መሸጥ። ለጋርም ብዙ ትዝታዎች አሉት። ቢንጎ ቤቱስ ቻው ጫወታ ተጫወታችኋል? ቻው የሚባል ጫወታ ቢንጎ ሲቆምና ከመጀመሩ በፊት ክብ ተሰርቶ የሚሰራ እሱን ከረሳን እንደ ወንደሰንን እና አብዬን ልንረሳቸው አንችልም። ከአዲሱ ደግሞ ትውልድ በመካከለኛ ትውልድ የምናነሳቸው እነ ተስፋዬ ለምለም፣ እነ ከፍ ያለው፣ የእሱ ወንድም ሰይፈ፣ እነዚህ ልጆች የዛ ሰፈር ፈርጥ ነበሩ። ተስፉሽ አሁንም ማህበራዊ ነገሮችን ሲያስተባብር አየዋለሁ። የብሔራዊ ቡድን የሃንድ ቦል አጫዋች ዳኛ ማነው አሰልጣኝና ምክትል አሰልጣኝ የነበሩት ኮማንደር ተስፋዬ ሙለታና ማሰው የዛው ሰፈር ልጆች ናቸው። ድንጋይ ጣቢያ ብዙ ሰው አውጥቷል። ካራማራ ሻይ ቤትን ረሳኸው ያላችሁኝ እንዴት ይረሳል? ካራማራ ሻይ ቤት እኮ የዛ ሰፈር የነበረው ከቢፌ ደለጋር ጋር የምንፎካከርበት የቺስታዎች ቤት ነበረች። ሬክስ ቡና ቤት ማን ይረሳዋል? ከበደ ሻውል ማን ይረሳዋል? ውቅያኖስ ጠጅ ቤትን ማን ይረሳዋል? ገደል ግቡንስ ማን ይረሳዋል? ነብር ጠጅ ቤትን ማን ይረሳዋል? የጋሽ ደሳለኝ ቤት
መድንን እዛ ጋር የነበረው የነሲሳይ ገብሬ ሻይ ቤት ሲሳይ ብስክሌተኛው ብሔራዊ ቡድን ብስክሌተኛ ነበረ። ጉምሩክን ብናይ ጉምሩክ ቡና ቤትን ብንወስድ በኋላ አሁን ጃምቦ ነው የተባለው እንደ ምንድን ነው የተባለው አሁን ተዘግቷል ፈርሷል የሚባለው ቦታ ላይ ስለ ለጋርና ስታዲየም አካባቢ ካነሳን ስታዲየም ዙሪያ የነበሩት ቤቶች መሀል ገበያ ስጋ ቤት፣ ጥርኝ ምግብ ቤት፣ ዶልፊን ምግብ ቤት፣ ጆ ሌዘር እነዚህ ትርጉም ቤቶች ኢየሩሳሌም ትርጉም ቤትና የተለያዩ ትርጉም ቤቶች ሌላ ቦታ ማይገኙ የዛ ሰፈር ፈርጥ የሆኑ ስታዲየም የተለየ ውበት አላት። ሌላ ቦታ ማታገኘው ብዙ ነገር ታገኛለህ። ከላይ ኳስ ትጫወታለህ፣ ከስር ትጠጣለህ። ወይ ቡናዎች የሚጠጡበት ቤት አለ፣ ለራሳቸው የጎርጊሶች የሚጠጡበት ቤት አለ። እዛ እንኳን ከስር ደግሞ ስታዲየሙ በማይኖር ቀን በስታዲየም መግቢያ በእያንዳንዱ ቁጥር ላይ መጽሐፍ ስለሚሸጡ ሰዎች ስንቱ ሰዎች ከነሱ በማንበብ በመግዛት ተጠቀመ። አሮጌ መጽሐፍ ነጋዴዎች። ሁላችንስ ብስክሌት የተለማመድነው እዛ አይደለ? እስቲ ብስክሌት ሲለማመድ ጉልበቱ ያልተላጠ ሰው አለ? የከተማ ልጅ ሆኖ ስታዲየም ሄዶ ያልተለማመደ? ሞተር ሳይክልስ እዛ አይደለ ምን ለማመደው? ስታዲየም ብዙ አሻራ አለበት። ብሉ ናይል ሆቴል አሁን አፍሪካ ቤዛ አፍሪካ ምንድነው ቤተልሔም ምንድነው ቤተዛታ ሆስፒታል የሆነው ፖሊዮ ቤትስ ፖሊዮ ግሮሰሪ እዛ ቤት አፕሬቲቭ ጠጥቶ ፖሊዮ የተባለበት ምክንያት ፖሊዮ የፊፊ ግሮሰሪ ነው የጋሽ ሰሙ ንጉስ ልጅ ነች። ፖሊዮ የተባለበት ምክንያት እዛ ቤት ቁጭ ብለ ስጠጣ ትቆይና ብድግ ስትል እግር ይተሳሰራል። የሚሸጠው አፕሬቲቭ ነው። እንደውም አፕሬቲቭን የሚሸጠው ልጅ ሎሚ የሚጨምቀው ልጅ እጁ እንዲሆኖ ቀርቶ ነበር፣ ተጣብቆ ቀርቶ ነበር። አልኮሉ ከባድ ነው። የቡልጋ ወርቅ ኩላሊትስ በልታቸዋል። የሚገርም ሰፈር እኮ ነው። ጋሽ ዋቢ የሚባለው በጉልቤው ባለሱቅ ታስታውሱታላችሁ። ዋቢ ባለሱቁ አንድ ጊዜ ሽጉጥ ከሌባ ላይ ገዝታል ተብሎ ተይዞ ወደ ፖሊስ ጣቢያ ተወስዶ ነበር እና በጣም ግዙፍ ነው። ለፖሊስ አያምንም። አስቸጋሪ ሰው ነው። ኃይለኛ ነው። ስለዚህ አለቃችን እኔ ፊት ጠይቁት ብሎ ይዞት መጡና እዛ አለቃችን ፊት እየጠየቅነው ነበር እና ሌባው ለሱ ሸጭ ያለው ብሎ ፊቱ እንዲነግረው ተፈለገ ማለት ነው። በተቀባይነት ነበር የተያዘው። ላንተ ሸጬልሃለሁ ሲለው ለኔ ሸጥክልኝ ነው። ኧረ ተው በደንብ አስታውስ አለ። ደግሞ እጄን ፈታችሁ እንዴት ትመረምሩኛላችሁ አለ። ምክንያቱም ኃይለኛ ስለሆነ እጁ ጠንካራ ነገር ነው፣ አጥንታው ወፍራም ነው። ከዛ እጁ ሲፈታለት ሌባውን ለኔ ሸጣል በደንብ አስታውሳል ብሎ በጥፊ እኛ ፊት ሲመታ ሌባው ወደ ሆስፒታል ሄዶ ነው የተኛው። ፌንት አረገ በቃ። የሚገርመኝ ሰውዬው ጉልቤ ነገር ነው። ሌቦቹ እኮ ቀምተው ሊሮጡ ሲሉ በር ከፍቶ ወደ ሱቁ ያስገባቸውና እቃውን ተቀብለው ያባራቸው ነበር። ያይጋሽዋ የሚገርም ሰው። እዛ አካባቢ የሚገርም ብዙ ነገር አለ። የለጋር ታሪክ ብናወራው የስቴዲየም ታሪክ አንጨርሰው። ኢቦኒ ቤት፣ እነ ዘላለም ቤት፣ ፍሪኪ ቤቶች ሁለቱ ሁላችንም መጠጥ የጀመርንባቸው ቤቶች። ባለፋሽኮ ቪኖ ዙሪያው በኬሻ የተጠቀለሉ ቪኖዎች ይሸጡባቸው የነበሩ 2 ብር ከ50 ነበር። ፍሪኪ ቤቶች። ዘርሽስ ማን ይረሳዋል? ቤተሰብ መምሪያ ጋር ከሄድክ ዘርሽ የኔ ጓደኛ እድሜ ለምልም ብዙ ሰው እንዲያልፍለት ያደረገ ነው። በተለይ እሱ ከተወለደበት ቦታ የመጡ ሰዎች ሁሉ መስመር እንዲይዙ አባት የሆነ ነው። ያልተዘመረለት ጀግና ዘርሽ ስላንተ ታውቃለህ። እና ወደዛ አካባቢ ካነሳን ብዙ የሚደንቁ ድንቆች ነበሩ። ኑሩ የሚባል ተራ አስከባሪ ነበር፣ ጉልቤ ልጅ። በዛ ላይ እውነተኛ በሁሉም ነገር በቃ ባመነበት ነገር ፊት ለፊት የሚጋፈጥ ልጅ። እሱም በህገወጥ ቤት ሰርተሃል ስለተባለ ፈርሶበት በዛ ተፈናቅለዋል። ወዳጄ ነበር። ባለህበት ሰላም ይብዛል ወንድሜ። እና እዛች አካባቢ ከሄድን ቢፌ ደለጋርን ይዘን ኢትዮጵያ ምድር ባቡርን አሁን ቶሞካ ቡና የተከፈተበትን ይዘን አካባቢውን ጠቅላላ ስናየው ሰላማዊ ሰፈር ነበር። ብዙ የወንጀል ሰፈር አይደለም። የሆነ ገንዘብ ካገኘ በኋላ ለመዝናናት የሚጣጣር ሰው የስፖርትም ሰፈር ነው። ደግሃር እንወድሻለን። ሰላም ይብዛላችሁ። አመሰግናለሁ።